ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? በጣም ጠፍቻለሁ አውቃለሁ። ቢዚ ነበርኩ። እንደገና ቪዲዮ መስራት በጣም አስጠላኝ። ሰዓቱንም አንስቷል። ይሞላል አይሞላም ብዬ ስጠባበቅ ያለኝንም አነሳው። አሁን በቃ ስበላ ስጠጣ ምንም ስል ግዴታ መስራት አለብኝ ብያለሁ። እግዚአብሔር ከረዳኝ። ለምን እንደሆነ አላውቅም። ሶሻል ሚዲያ እያስጠላኝ ነው። ምን እያስጠላኝ ቆየ? ካስጠላኝ 3-4 ዓመት ሆኖኛል። ቲክቶክም ምንም እና ዛሬ ቀለል ያለች ምሳ ካለ ጅብኔ ስላልፈለኩ ፒዛ ሰራለሁ። ለራሴ ነው። እዚህ ጋር ማቦካበት፣ እዚህ ጋር ትንሽ የስኳር ጨው፣ ካሜራ፣ ዱቄት እና ውሃ ብቻ የሚያስፈልገኝ። ተከታተሉ። ይኸው ሊጡን እንዲያብክቸዋለሁ። በጣም ደስ በሚል መንገድ የበለጠ አርጌዋለሁ። ብቻ አሁን በስሱ ከሆነ አንድ ትልቅ ፒንሳ ይወጣታል። በስሱ በጣም ሚጢጥዬ ነች ሊጡ በጣም ትንሽ ነው እና አሁን ከእንግዲህ ጋይሶች ጌታ ቢደብራችሁ ራሱ አይመለከተኝም። ዝም ብዬ ያገኘሁትን ነው የምሰራው። እንዴ ለፍቼ ጌታን ሰዓቴ 2000 እንኳን ቢሞላ 2000 ሊሞላ ነው ወይ ያልኩ ስል አንስቶ 0 ትንሽ ነው ያለኝ። አሁን ዝም እዚህ ሆኜ ግዴታ ሰዓቱን እንኳን ማሙላት አለብኝ። እናንተ ደግሞ እዩት እስቲ ምን ችግር አለው? ምን አለበት ልታዩት? ሰዓቱን ብትሞሉልኝ ምን አለበት? ከፍታችሁ ትታችሁት ሂዱ እና እኔም እግዚአብሔር ከረዳኝ ምንም ባገኘሁት አጋጣሚ አሁን አልመርጥም። የእነሱንም ስራ የአረቦቹን ስራ እየሰራው ቢሆን እንትን ላለው ሰውን በዛው ቤት እያደሱት ድካም ላይ ነበርኩ ለ20 ምናምን ቀን። እሱን ራሱ በቀርጽ ኖሩ። ግን ቪዲዮ በቃ ይሄ ምን ሶሻል ሚዲያ ነው የሚባለው በአጠቃላይ ነው ያስጠላኝ። ቲክቶክ ሲጀመረ ካቆምኩ እኔ ምን ዘመኔ አልሳተፍምም። በራሴ ብቻ ከስንት አንዴ እሱም ወይ መዝሙር ወይ የሆነ ነገር ካለ ፖስት አለው። እሱም ደግሞ ዱዊት አርግቼ ነው እንጂ እንደ በፊት ይሄ ምናምን ላይቭማ ይናፍቃል። በጣም ቆይቻለሁ። ያው ቲክቶክ ላይ የለውም፣ ባጭሩ የለውም። እንትኑ ነው ያለው፣ አፑ አለ፣ ቲክቶክ አፑ አለ። ሲደብረኝ ቁጭ ስል ስራዬን ጨርሼ እንዱ ለማየት አለው። ግን ዩቱብ መስራት አለብኝ። ቀልድ ነው። ለማንኛውም እቺን ትመስላል ሊጤ ኩፍ ብላ በኋላ ላይ መጨማመሩን ጨማመር ስሰራ አሳያችኋለሁ። ቻው ጋይሶች። እንግዲህ እዚህ ጋር ሽንኩርት፣ ቲማቲም ፍሬሽ፣ ካሮቱን ቦግ ብሎ ይታያል። እንዲህ ሳውጣው ግን ይታያሉ ሁሉም። አያችሁ ገና መጥበቅ ነው። ስፈጭ አላሳየውም። ሶስቱን ትንሽ ሽንኩርቱን ለብቻ አቁላለሁ። ከዛ ቲማቲሙን፣ ከዛ ብዙ አልቆየውም። ካሮቱን ውሃ የለው ዘይት የለው ምን የለው ይሄው ደረቁን ጥብስ አረገውና ዘይት ጥንጥ ልጨምር ይችላል። አልጨምርም። ሊጥን ሳቦ ካልጨመርኩም ትንሽ ጨምራ ወይም ደግሞ አልጨምርም። ከዛ በኋላ ደግሞ ሂደቱን አሳያችኋለሁ። ቃሪያ ይገባል። ዘይቱ እንትን የወይራ ፍሬው ዘይቱ ይገባል ከላይ እንትኑ ላይ አዥኑ ላይ ማለት ነው። በቃ የሚጨምረውን አሳያችኋለሁ። የአታክልት ነው መስራት የፈለኩት። ጥቅል ጎመን አለኝ። እኔ ስለማልወድ አልጨምርም። ያላችሁን ትችላላችሁ። ሊጤ እዚህ ጋር ደርሳለች። ቻት የሚያክለው ደግሞ ፈጣሪ ይሄማ 2 ፒንዛ ራሱ ይወጣዋል። ኩፍ ሲል በዛች። መጨረሻውን አሳያችኋለሁ። ለማንኛውም እዚህ ጋር ደርሷል። አሁን የፒንዛውን እንትን ቀብቼዋለሁ። ሶስ ይኸው ቀብቼዋለሁ። እዚህ ጋር ዘይቱን አለኝ። እንትን በቃ የዘይቱን ፍሬ እንደ ጉድ። ቲማቲም ቆርጠዋለሁ 2 ቦታ። ቃሪያ አለኝ። ከዛ ደግሞ የሰራው ሶስ አለ። ስጨርስ አሳያችኋለሁ። ጅብኔ ምናምን ብቻ ማለት ጠቀመው
መጨረሻው ይሄንን መስሏል ጋይሶች እና በስሎ ደግሞ እናየዋለን። አያምርም? እንዲህ ሲታይ ራሱ በመድኃኔዓለም እዩት እኮ በስሎ ደግሞ እናየዋለን። ሲበስል ምን እንደሚመስል ሞክሩት። እውነት እዚህ ላይ የፈለጋችሁትን መጠቀም ትችላላችሁ። የአታክልት ዘርም የምታበስሉት ውስጥም የተለያዩ አታክልት ቆስጣዎች፣ ጥቅል ጎመኖች ምናምን፣ አበሻ ጎመኖች ምናምን ኤቭሪዲ እናንተ ይመቸኛል አላችሁትን ሁሉንም መጠቀም ትችላላችሁ። እኔ ቀለል ባለ ባለኝ እዚህ ውስጥ ጥቅል ጎመን ነው የቀረኝ ማለት ካለኝ ውስጥ ግን እኔ ደግሞ ጥቅል ጎመን አልወድም። እንኳን እንዲህ ፒንዛ ላይ ወጧ ላይም አልወዳትም። ተሰርታ ክሽን ብላ ተጠብሳ እንኳን አልወዳትም። እንዴትም አምራ ብትመጣ እና ይሄ ነው በስሉ። በኋላ ደግሞ እናያለን። በስሏል ቀይሶች። እኔ በደንብ ነው ቃ ያረኩት ከስር በደንብ ይኸው አያችሁት። ከስር ይኸው ቃ አድርጌዋለሁ ስለፈለኩት። ወይን መስሏል። ልቁረሰው ቆራርሸዋለሁ። እዚህ ላይ አሁን ከቸብ ማድረግ ትችላላችሁ። ተባስኮ የሚያቃጥል ከቸብ፣ ኖርማን ከቸብ፣ ዳጣ የፈለጋችሁትን። ይሄ የጾምም ነው። እንደገና የሚያቃጥል ነገር ማትበሉ ከሆነ ይሄ አሪፍ ነው እና እንዴት አያችሁት ጋይሶች? ከእንግዲህ በቃ እግዚአብሔር እንደ ፍቃድ ይሁንና እሷ ድንግል ማርያም መቤቴ ትፍቀድ እንጂ ምንም ነው በቃ ምንም ነው መቀርጸው። ምንም ገብርኤልን ተሰላችሁ ከፈለጋችሁ እንዴ ደህና ሄጄ እኮ ዝም ስል ሰዓቱን ቁልቁል አላወረደው እና ምንም ነው መቀርጸው። በቃ ደህና ነገር ኢትዮጵያ ጠብቁኝ ማለት ኢትዮጵያ ኦልሬዲ አውቃለሁ። ስደት ላይ ያለን ልጆች የኢትዮጵያ ነገር ኢትዮጵያ ላይ ሆነን አንዳንድ ነገር ስንቀርጽ ደስ ይላል። ሞር በቃ የኢትዮጵያ እንቅስቃሴ በዓልም ሆነ የሆነ ገጠርም ዘመድ ጥየቃ ሆነ ብቻ የኢትዮጵያ ስራ ስትሰሩ ኩሽና ውስጥ ራሱ ለምን አይሆንም? የሆነ ደስ ይላል ትዝታው። እሱ ስለናፈቀን ይሁን አላውቅም። እሱን ያኔ ጠብቁኝ። እዚሁ ግን ባትወዱትም በግዴታችሁም ቢሆን እሰራለሁ። ከመስራት ወዶ አላለም ከእንግዲህ ጌታ